ሀገራችን ውስጥ የኑሮ ውድነት ህብረተሰቡ ላይ ከፍተኛ ጫና ማሳደር ከጀመረ ውሎ ሰንብቷል። የምግብ ፍጆታዎች በጣም ተወደዋል። ነዳጅ በጣም እየጨመረ ነው። ኪራይ በየአመቱ በከፍተኛ ሁኔታ እየጨመረ ነው እና የኑሮ ውድነት ምን ማለት ነው ስንል በኢኮኖሚክስ ዲፋይን ሲደረግ ከአመት ዓመት የኮንሱመር ፕራይስ ኢንዴክስ ላይ የሚታየው እድገት ማለት ነው። የኑሮ ውድነት ማለት ኢንፍሌሽን ማለት ነው በእንግሊዝኛው። እና የኢንፍሌሽን መንስኤ ምንድን ነው? በፍላጎትና በአቅርቦት መካከል አለመመጣጠን ሲኖር ማለት ነው። ፍላጎት ከአቅርቦት በላይ ሲሆን ማለት ነው። ይሄ ነው። እና ፍላጎትን ከሚጨምሩ ነገሮች አንደኛው እና ዋነኛው የብር መጠን በኢኮኖሚ ውስጥ እየጨመረ ሲመጣ ባንኮች በጣም ክሬዲት እየሰጡ ወይም ደግሞ መንግስት ከባንኮች ወይም ከብሔራዊ ባንክ ወይም ከግለሰቦች እየተበደረ የተለያዩ ኢንፍራስትራክቸር ፕሮጀክቶች ላይ ገንዘብ ሲያወጣ ኢኮኖሚ ውስጥ የሚሰራጨው ገንዘብ ስለሚበዛ ብዙ ገንዘብ የተወሰነ ዕቃን ያሳድዳል ማለት ነው። እና ይሄ ከፍተኛ የሆነ የኑሮ ውድነትን ያስከትላል። ይሄ በፍላጎት በኩል ያለው ነው። በአቅርቦት በኩል ደግሞ ሰፕላይ ሳይድ ቦትልኔክ የሚባለው ነው። በቃ ምርታማነት ከሌለ አሁን እኛ ሀገር ግብርና በጣም ኋላ ቀር በሆነ መንገድ ነው የሚሰራው እና ፕሮዳክቲቪቲያችን ወይም ምርታማነታችን በጣም ዝቅተኛ ነው። ማኑፋክቸሪንግ ላይ ገና ነን። አግሮ ፕሮሰሲንግ ላይ ገና ነው እና ምግብ እንደ ልብ አይገኝም ማለት ነው። ለዚህ ነው የምግብ ዋጋ ከጊዜ ወደ ጊዜ እየጨመረ የመጣው። ለምሳሌ የስጋ ዋጋ በጣም ከፍተኛ ጭማሪ ነው ያሳየው ባለፉት 10 ዓመታት። ይሄ የሚያሳየው ምንድን ነው? ከብቶችን የምናደልብበት መንገድ ገና መሆኑ፣ አቅርቦቱ ከፍላጎቱ ጋር ሊመጣጠን አለመቻሉን ነው የሚያሳየው። ቤትም አሰራራችን ገና ነው። እኛ አንድ ቤት ለመስራት ምን ያህል ጊዜ እንደሚፈጅብን እናውቃለን። አሁን በተለያዩ ዓለማት ባለው ቴክኖሎጂ አንድ ቤት በሳምንት በሁለት ሳምንት የሚሰራበት ቴክኖሎጂ መጥቷል። ኢንዱስትሪያላይዝድ ኮንስትራክሽን የሚባለው ማለት ነው። እና አቅርቦት ላይ ከፍተኛ ችግር አለ እና የኑሮ ውድነት እንዲቀንስ ከፍተኛ ስራ መሰራት አለበት። በእርግጥ ብሔራዊ ባንክ ከቅርብ ጊዜ ወዲህ ጀምሮ የኑሮ ውድነትን ለመቆጣጠር ከፍተኛ እርምጃ እየወሰደ ነው። ለምሳሌ የብድር መጠን የሚጨምርበትን ሬት ገድቦታል። ለምሳሌ ላለፉት ዓመታት ከ18% በላይ እንዳያድግ እቀባ ጥሎ ነበር። ኢንተረስት ሬቱንም ስታብሊሽ በማድረግ ፖሊሲ ሬት ስታብሊሽ በማድረግ በኢኮኖሚ ውስጥ የሚሰራጨው ገንዘብ እንዲቀንስ ለማድረግ ከፍተኛ ስራ የተሰራ ነው። ምርታማነትም ላይ የተሰራ ስራ አለ። ለምሳሌ ስንዴ ላይ ምርታማነታችን በጣም ጨምሯል። ግን ይሄ በቂ አይደለም። የኢትዮጵያ ሕዝብ በጣም እየበዛ ነው። አሁን 130 ሚሊዮን ደርሰናል። ፍላጎት እየጨመረ ነው ማለት ነው። ፍላጎት በጨመረ ቁጥር ኤክስቼንጅ ሬቱ ላይ ከፍተኛ የሆነ ፕሬሸር ያሳድራል። ገብቷችኋል? የብር መጠን ኢኮኖሚው ላይ እየጨመረ በመጣ ቁጥር፣ ኢኮኖሚው እያደገ በመጣ ቁጥር ኢምፖርት ማድረግ ያለብን አማውንት እየጨመረ ይመጣል። የነዳጅ ፍላጎታችን ይጨምራል። የፈርቲላይዘር ፍላጎታችን ይጨምራል። የምግብ ዘይት ፍላጎታችን ይጨምራል። እነዚህን ሁላ ኢምፖርት እያደረግን የምንቀጥል ከሆነ ሌሎችም ኤሌክትሮኒክስ፣ ማሽን፣ መኪና ሁሌ ኢምፖርት እያደረግን የምንቀጥል ከሆነ የኢንፍሌሽን ችግርን አንፈታውም እና በተቻለ መጠን ኢምፖርት ሰብስቲቱሽን አገር ውስጥ ማምረት እና ኢምፖርት ዲፔንደንሲ መቀነስ ያስፈልጋል።
በሌላ በኩል ደግሞ ሰፕላይ ሳይድ ኢንተርቬንሽኖችን በማድረግ ምርታማነታችን በከፍተኛ ደረጃ በመጨመር ቢያንስ ኢንፍሌሽን ሲንግል ዲጂት እንዲሆን እንደ ሰለጠነው ዓለም እንደ አሜሪካ፣ እንደ እንግሊዝ፣ እንደ አውሮፓ 2% እንኳን ባይሆን 6%፣ 7%፣ 8% ቢሆን በጣም የተሻለ ነው እና ይህንን ማድረግ እንችላለን። እነ ብሔራዊ ባንክ እና ሚኒስትሪ ኦፍ ፋይናንስ፣ ሌሎችም የፖሊሲ ተቋማት፣ የተለያዩ ሚኒስቴር መስሪያ ቤቶች በዚህ ዙሪያ ከፍተኛ ርብርብ ማድረግ አለባቸው። የውጭ ምንዛሪ በከፍተኛ ሁኔታ የሚጨምርበትን ሁኔታ የውጭ ምንዛሪ ግኝታችን በከፍተኛ ደረጃ የሚጨምርበትን ሁኔታ ማሰብ አለብን። ኤክስፖርት ማድረግ አለብን። ቱሪዝም ማበረታታት አለብን። ሬሚታንስ በፎርማል ቻናል እንዲመጣ በባንክ በኩል እንዲመጣ ከፍተኛ ስራ መሰራት አለበት። የውጭ ምንዛሪ ግኝታችን በጨመረ ቁጥር ኑሮ ውድነት ላይ ያለው ፕሬሸር እየቀነሰ ነው የሚመጣው እና ይህንን ማድረግ አለብን ለማለት ነው። አመሰግናለሁ። መልካም ቀን።